ሰላም። እኔ የምለው በዚህ አሁን ባለንበት ዘመን ስራ ላይ ማለታችን ብቻውን በቂ ነው ብላችሁ ታስባላችሁ? እስኪ ብዙዎቹ በዝምታ የሚታገሉበትን የቅጥር ስራ ህይወት በተለይ ደግሞ የመንግስት ቅጥርን ምን ይመስላል የሚለውን ውስጡ ያሉትን ነጥቦችን እስኪ እንመለከታለን። በቀጥታ ወደ ቪዲዮ። በመጀመሪያ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በአሁኑ ሰዓት በኢትዮጵያ ከ2.3 ሚሊዮን ወይም የአጠቃላይ የህዝብ ቁጥሯን 3.4% የሚሆነው ማለት ነው ስራ አጥ ስለመሆኑ የተለያዩ ጥናቶች ያመላክታሉ። በተለይም እንደ ወርልድ ባንክ ወይም ዩኤንኤፍፒኤ የመሳሰሉ ድርጅቶች የሚያወጧቸው ጥናቶች ያሳያሉ ማለት ነው። ከዚህ ጋር በተያያዘ እንግዲህ በሀገሪቱ በተለይም ከፍተኛ የቅጥር ሂደት ከሚከናወኑባቸው ዘርፎች መካከል የመንግስት መስሪያ ቤቶች ዋነኞቹ እንደሆኑ ይታወቃል። ታዲያ በዚህ ቪዲዮ ሊያነሳ የወደድኩት እነዚህ የመንግስት መስሪያ ቤቶች ተቀጥሮ ለመስራት የወሰነ ማንኛውም ግለሰብ ማወቅ ያለበትን ነገሮች በተግባር ወይም በልምድ የተገኙ ጉዳዮችን ለማንሳት እሞክራለሁ ማለት ነው። ስለዚህ በመንግስት መስሪያ ቤት ተቀጥሮ ለመስራት የወሰነ ወይም ደግሞ ኦልሬዲ ተቀጥሮ እየሰራ ያለ ግለሰብ ቢያውቃቸው የተሻሉ ናቸው ብዬ ያሰብኳቸውን ነጥቦች በዚህ ቪዲዮ አነሳላችኋለሁ ማለት ነው። የመጀመሪያው ትልቁ ጉዳይ ማወቅ ያለባችሁ ስራው ፓሽን ይፈልጋል። ይህ ፓሽን ስንል ምንድነው? የአገልጋይነት ወኔን ይጠይቃል። ይህ ለምን ሆነ? መንግስት መስሪያ ቤት ራስን ለመለወጥ ወይም በኢኮኖሚ ለውጥ ለማምጣት የሚገባበት ተቋም ሳይሆን በጣም በውስን ጥቅም ህዝብን የምናገለግልበት ቦታ ነው የሚለውን መጀመሪያ ይህንን ማይንድ ሴት መያዝ ያስፈልጋል ማለት ነው። ከዚህ ጋር በተያያዘ እንግዲህ በተለይ አንዳንዶቹ ጠንከር ያለ የፋይናንስ አማራጭ የሌላቸው ተቀጣሪዎች በገቢ ያው ሊፈተኑ እንደሚችሉ ኦብቪየስ ግልጽ ነገርም ስለሆነ በብዙ ጥናቶች ኢቭን ምንድነው የኢትዮጵያ ሰራተኞች ፌዴሬሽን ምናምን እንደዚህ የሚያወጡታቸውን ዳታዎችን ማመልከት በጣም ያስፈልጋል። ቢቻል እንግዲህ እነዚህን ጉዳዮችን ለመፍታት አንዳንድ ጎን ለጎን ገቢ የሚያስገኙ ነገሮችን መሞካከር ወይም የሳይድ ሀስል የምንላቸው እነሱን ነገሮች መሞካከር በጣም የሚመከር ነገር ነው። ይህም ስራውን እንግዲህ በፍጹም ፍቅርና ያለመሰልቸት ማህበረሰባችንን እንድናገለግል ያስችለናል ማለት ነው። ስለዚህ አንደኛው ትልቁ ፖይንት የአገልጋይነት ወኔን ወይም ይሄ ምንድነው ፓሽን የሚጠይቅ ስራ ነው ማለት ነው በባህሪው እንግዲህ የመንግስት ስራ። ሁለተኛው የስነ ምግባርና በተለይ ከፖለቲካ ጋር የተያዙ ጉዳዮችን በጣም አቴንሽን የሚፈልግ ጉዳይ ነው። ይሄ ደግሞ እንግዲህ በመሰረታዊነት አንድ ሰው መንግስት መስሪያ ቤት ተቀጣሪ ሆነ ማለት ያው በተዘዋዋሪ በምርጫ አሸንፎ ስልጣን የያዘና ሀገሪቱን በማስተዳደር ላይ ያለ አንድ የፖለቲካ ድርጅት ተቀጣሪ ሆነ ማለት ነው። ሌላ የተለየ ትርጓሜ የለውም። ስለዚህ በእያንዳንዱ እንቅስቃሴያቸው ውስጥ በስራ ቦታም በአጠቃላይ ህይወታቸው ውስጥ የምታደርጓቸው እንቅስቃሴዎች የድርጅቱን መርሆች፣ አላማ፣ የአጠቃላይ የፓርቲውን ወይም የድርጅቱን የፖሊሲ አቅጣጫዎች ያከበረ መሆንና ከነዚህ ፖሊሲ አቅጣጫዎች ከነዚህ የድርጅቱ አላማዎች በፍጹም የተቃረነ አይነት ተግባር መፈጸም የለባቸውም። ይህንን ማድረግ እንግዲህ በአንዳንድ ሁኔታዎች ላይ ከበድ ያለ የዲስፕሊን ጥፋት ሊሆንም ይችላል እና ይህንን በደንብ መገንዘብ ያስፈልጋል። በተለይ ፖለቲካዊ ይዘት ያላቸውን ነገሮች ላይ በደንብ መጠንቀቅ ያስፈልጋል፣ መንግስት ቤት እስካላችሁ ድረስ ማለት ነው። ያው ሌላ ቦታ ላይ ስትሆኑ የግለሰብ ድርጅት ተቀጣሪ ብትሆኑ ወይ በግል ከመንግስት ቅጥር ውጭ ያለ ሰው እንደፈለገ ይሆናል ሳይሆን ያው እሱም የሀገሪቱ ህግ የሚያስቀምጣቸው ልዩ ልዩ ገደቦች እንዳሉ ነው። ነገር ግን ያው መንግስት ቤት ስትገቡ ደግሞ ፖለቲካዊ ጉዳዮችን የምታዩበት የሴንሲቲቪቲ ደረጃ ትንሽ ከፍ ይላል ማለት ነው። ይህንን ስለዚህ በአግባቡ መረዳት ያስፈልጋል። ሁለተኛው ይህ ነው። ሶስተኛው ትንሽ አዝጋሚ እድገቶች አሉ። እነዚህን አዝጋሚ እድገቶች በአግባቡ መረዳት ያስፈልጋል ማለት ነው። አዝጋሚ እድገት ስንል እንግዲህ በብዙ መልኩ ነው። ለምሳሌ ደሞዝና መሰል ጥቅማ ጥቅሞችን ሊሆን ይችላል፣ የደረጃ እድገት፣ የሹመት እንዲህ የመሳሰሉ ጉዳዮች ብቻ ከስራው ጋር የሚገናኙ እድገቶች አጠቃላይ ቤኔፊቶች ሊሆን ይችላሉ፣ የቅጥር ሹመቶች ሊሆን ይችላሉ፣ የደረጃ እድገት ሊሆን ይችላል፣ ወይም ደሞዝ ራሱን ጨምሮ ማለት ነው። እንደዚህ አይነት አሰራሮች ኖርማሊ በተለያየ ምክንያት ያው ድርጅቶች ወይም የመንግስት መስሪያ ቤቶች የተለያየ ውስጥ ምክንያቶች ይኖራቸዋል። ግን በዋነኝነት በጣም ውስብስብ ሂደቶችን የሚያልፉ ነገሮች ስለሆኑ በተለይ ደሞዝን ማሻሻል ትልቅ ከአንድ የመንግስት ድርጅት ያለፈ
ትልቅ በተለይ እንግዲህ ይህንን ዘርፉን እንደሚያስተዳድሩ የሲቪል ሰርቪስ ኮሚሽኑን ጨምሮ ትልልቅ ፖለቲካዊ ውሳኔዎችን የሚፈልግ ጉዳይም ስለሆነ በተለይ ደሞዝ በየጊዜው አይሻሻልም። አብዛኛውን የሲቪል ሰርቪስ ወይም ደግሞ የመንግስት ሰራተኞችን የደሞዝ እድገትን ግን በአብሬጅ ስትመለከቱት ብዙ ከ5 እስከ 10 ዓመታትን የሚፈጅ ወይም የሚወስድ ሂደት እንደሆነ መረዳት ይቻላል ማለት ነው። ስለዚህ በአንጻራዊነት ትንሽ አዝጋሚ እድገቶች የሚስተዋሉበት ዘርፍ ነው ማለት ነው። ይህም ቅድም ባነሳናቸው ምክንያቶች የሚመጣ ነው። በተለይ ውስብስብ የሆኑ የቢሮክራሲ ሂደቶችን የሚያልፍና ትልቅ የፖለቲካ ቁርጠኝነትን የሚፈልግ ጉዳይም ስለሆነ በእነዚህ ምክንያቶች ጥቅማ ጥቅሞች በተፈለገው ደረጃ ፍሌክሲብል ብለው በየጊዜው ሊሻሻሉ የሚችሉበት ሁኔታ ትንሽ ጠባብ ያለ ነው። ከዛ ውጭ ደሞዝን በተመለከተ እንደዚሁ ደግሞ ልክ አሁን ያለውን የሀገሪቱን ነባራዊ የፋይናንሻል ሁኔታ ከግምት ያስገባና በጣም ቶሎ በሚቀያየርበት የፋይናንስ ያው ቅድም ባነሳነው ውስብስብ ምክንያቶች የተነሳ ማለት ነው። ሌላ ከደረጃ እድገት እና ሌሎች ጥቅማ ጥቅሞችን በሚመለከት አብዛኞቹ መስሪያ ቤቶች ላይክሊ ኦልሞስት ሁሉም ማለት በሚቻል ደረጃ ዝርዝር የአፈጻጸም መመሪያ አላቸው። ያው የውስጥ የደረጃ እድገት፣ የዝውውር እንዲህ የመሳሰሉ ጉዳዮችን በደንብ በህግና በደንብ ዘርዝረው ያስቀምጣሉ። ነገር ግን በተግባር ያው እንደዚህ ላይሆን ይችላል እና በተቀመጠው የጊዜ ገደብ እንዲሁም ተከታታይነት ባለውና ወጥ በሆነ ግልጽ በህጉ አግባብ በተቀመጠው መስፈርት ጉዳዮች ላይሄዱ ይችላሉ። ስለዚህ እንደዚህ አይነት ወጣ ገባይ ማለት ነገሮች ሊኖሩ ይችላሉ። ይህንን በስርዓት መረዳትና ታጋሽ መሆን የግድ ይላል ማለት ነው እዚህ ዘርፍ ውስጥ እስካላችሁ። ስለዚህ ሶስተኛው ይህንን ይመስላል። አራተኛው መንግስት መስሪያ ቤት ውስጥ የሚኖራችሁ ግንኙነት ወይም አጠቃላይ የህይወት ስኪሎች የምታገኟቸው የህይወት ስኪሎች የተገደቡ ናቸው። ማለት ምንድነው? ውስን ግንኙነትና የህይወት ስኪሎች ሊኖሯችሁ ይችላል። መንግስት መስሪያ ቤት እንግዲህ በጣም በተለየ ሁኔታ ራሳቸውን ለመለወጥ የሚታትሩ እንደዚሁም ደግሞ የተለየ የለውጥ ፍላጎት እና ታታሪነት ያላቸው የመንግስት ተቀጣሪዎች ካልሆኑ በአብዛኛው ማለት ይቻላል ትንሽ ፓሲቭ ሆኖ ለብዙ ጊዜ መቆየት አይነት ነገሮች አሉበት። ትንሽ ራስን በተለየ ሁኔታ ለማየት ለማብቃት ዘመኑ የሚጠይቀውን እውቀት ለማግኘት ትክክለኛው ቦታ ላይሆን ይችላል ማለት ነው። ይሄ በጣም በልዩ ሁኔታ መታየት ያለበት ነው። የተለዩ የለውጥ ፍላጎት ያላቸው ሰዎች ሊኖራሉ ወይ ደግሞ በጣም ኤክሴፕሽናሊ ልዩ ስኪል ያላቸው ሰዎች እነዚህ በየሁሉም አይነት ቦታ ላይ የሚፈለጉ ማለት ነው። ለምሳሌ በሰከንድመንት በምናምን እየሄዱ አንዱ ከአንዱ እየተዘዋወሩ የሚሰሩ ሰዎች አክቲቭ እና በአንደኛ ሙያቸውንም ኢዝሊ ማሳደግ የሚችሉ እንደዚሁም ደግሞ ግንኙነታቸውንም በዛው ልክ ሰፋ ማድረግ የሚችሉ ሰዎች። ከዛ ውጭ ግን ግንኙነቱ አብዛኛው የመደበኛ የመንግስት ተቀጣሪ ሩቲን በሆነ የቢሮክራሲ ሲስተም ውስጥ ነው የሚኖረው ማለት ነው። ጠዋት ከቤት ወጥቶ ስራ ነው፣ ከስራ ወጥቶ ቤት ነው። በዚህ አይነት ሲስተም ነው የሚኖረው ማለት ነው። ያሉት እድሎችም በአንጻራዊነት ያው ጠባብ ያሉ ሊሆኑ ይችላሉ ማለት ነው። ስለዚህ ይህንን ነገር በአግባቡ መረዳት ያስፈልጋል። ግንኙነትን በእርግጥ ያው እነዚህን ሁሉ ነገሮች ሳነሳ የግለሰቡ ጥራት፣ ትጋትና ተነሳሽነት እንዳለ ሆኖ ማለት ነው። እንደ ሲስተም ግን እነዚህን ነገሮች በተሟላ መልኩ የምናገኝበት ሴክተር እንዳልሆነ መረዳት ያስፈልጋል ማለት ነው። አምስተኛው እና የመጨረሻው ፖይንት እንግዲህ የመንግስት ተቀጣሪ ከሆናችሁ በኋላ ወደ ሌሎች ዘርፎች ሽፍት ላድርግ ብትሉ ወይ ደግሞ ራሴን በተለየ መንገድ ከቅጥር ላውጣ ምናምን ብላችሁ በምትወስኑበት ጊዜ ብዙ ፈታኝ አይነት ነገሮች ይገጥሟችኋል። ይሄ ማለት በአጭሩ ምንድነው? መውጣት የመግባትን ያክል ቀላል ላይሆን ይችላል ማለት ነው። እንግዲህ አንድ ጊዜ የመንግስት መስሪያ ቤት ሰራተኛ ሆናችሁ ከተቀጠራችሁ በኋላ ሲስተሙን የመላመድ ጊዜ ይሄ በብዛት ኮምፎርት ዞን እየተባለ የሚነገረው ማለት ነው እና በተለይ በቢዝነስ ሰዎች ኮምፎርት ዞን እየተባለ የሚነገረው ሲስተም ጋር የመላመድ አይነት ነገሮች አሉ። ስለዚህ ከዚህ ሲስተም ጋር መለያየት በጣም በብዙ የስነ ልቦና እና ከራስ ጋር በሚፈጠር ውዝግብ ወይም ደግሞ ቀጥተኛ የሆነ ከግብግብ ውስጥ ልትገቡ ትችላላችሁ። በጣም እጅግ የሚፈትነው ፓርት ነው ይሄ። እንግዲህ እነዚህ ፈተናዎች በራስ እምነት ከማጣት ጀምሮ እንግዲህ እስከ ፋይናንስ ፈተና ድረስ ወይም ደግሞ እስከ የገንዘብ አቅም ድረስ ልትፈተኑ ትችላላችሁ ማለት ነው። ስለዚህ ምናልባትም ስራውን በቀላል ሁኔታ አግኝታችሁ ሊሆን ይችላል። ቅጥር ኢዝሊ ፈጽማችሁ ሊሆን ይችላል። ከመንግስት ቅጥር ወጣችሁ ወደ ሌላ ሽፍት ማድረግን ለብዙዎች ከባድ ነው። የሚያደርጉት አሉ። ያው ፐርሰናሊ በተለየ
ጥናት በተለየ የህይወት እይታ በተለየ አቅጣጫ የሚጓዙ ሰዎች የሚያደርጉት አሉ። ግን ለአብዛኛው የመንግስት ተቀጣሪ በተለይ በአሁኑ ጊዜ ከመንግስት መስሪያ ቤት በቀላሉ ለቆ መውጣት ትንሽ ፈታኝ እየሆነ የመጣበት ጊዜ መሆናችንን ይህንን ሁሉ በስርዓት መረዳት ያስፈልጋል ማለት ነው። ያው በመጨረሻ ልታነሱት የምትችሉት አንድ ነጥብ እኔ ከወዲሁ ላንሳላችሁ። አንተ እንዲህ የደላህ ነህ እንዴ? መጀመሪያ ስራውን ይገኝ እንጂ ሌላውን ነገር እናስብበታለን ያው እንደምትሉኝ እጠብቃለሁ። እኔ ያው በመግቢያው ላይ ተናግሬያለሁ። እነዚህን ጉዳዮች እንግዲህ ያው እድሉን ያገኛችሁ ያመለከታችሁ ወይም በስራ ቅጥር ሂደት ላይ ያላችሁትን የሚመለከት ቪዲዮ ስለመሆኑ አሁንም በድጋሚ ለማስታወስ እሞክራለሁ። በአንጻሩ በበጎ ጎኑ ካየነው እንግዲህ የመንግስት ስራ ያው የተሻለ የስራ መረጋጋት ወይም ደግሞ ምንድነው ኬሪየር ስቴቢሊቲ ያለበት ነው። ለወደፊት የጡረታ ተጠቃሚ የሚያደርግ እና በተለይ ደግሞ ከምንም በላይ በተለይ የመጀመሪያ ነጥቡን ሳነሳ እንደገለጽኩት ዘርፉ ማህበረሰባችሁን በቀጥታ የምታገለግሉበት እድልም ስለሆነ በተለይ ፍላጎቱ ከህዝብ ጋር ወርዶ የህዝብን ችግር መጋፈጥ ለህዝብ ማገልገል እንዲህ አይነት ተፈጥሯዊ ፓሽን ወይም ወኔ ላላችሁ ሰዎች በጣም አይዲያል ቦታ መሆኑን ማስገንዘብ እፈልጋለሁ። የመጨረሻ አንድ ማሳሰቢያ ማንሳት እንፈልገው እዚህ ቪዲዮ ውስጥ የተካተቱ እነዚህ 5 ነጥቦች በጥናት የተረጋገጡ አይደሉም። እንደዚሁም የዚህ ቪዲዮ ዓላማ መታወስ ካለበት ተቀጣሪ መንግስት ተቀጣሪ ለመሆን ያሰበን ሰው ዲስካሬጅ ለማድረግ ወይም ደግሞ በቅጥር ሂደት ላይ ያለን ሰው ወይንም በመንግስት መስሪያ ቤት ተቀጥሮ በማገልገል ላይ ያለውን ሰው እውነታውን እንዲገነዘበው ማድረግ ብቻ መሆኑን እንድትገነዘቡት እወዳለሁ ማለት ነው። ተመሳሳይ ጠቃሚ መረጃዎች እንዲደርሷችሁ ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ እንድታደርጉ እጠይቃለሁ። ቻው